ዛሬ ወዳጅ ለዘላለም ወዳጅ ሆነው አምላካችን ኢየሱስ ክርስቶስ ክብርና ምስጋና ይግባው። ክብርና ምስጋና ይግባው። እናንተ የምትሰሙት እኛ የምንናገረው አይንሳችሁ እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በይመስለኛል የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንንም ይቆጣጠር መንፈስ ቅዱስ። ዛሬ መልአኩ ቅዱስ ገብርኤል የሚታሰብበት ዓመታዊ በዓል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አምላክን ለምን ታወራላችሁ? ጆሮዬ ከርቀት ስለሚስብብኝ ነው። ምእመናን አሁን አይናሞቹ አይገባቸውም። ይሄ የኛ አይናችን ጆሮአችን ላይ የተደረበ ዲሽ አለ እዚህ ጋር የነሱ ወራን ጆሮ ዲሽ ተገጥሞላቸው ይገርማል። ከርቀት ነው የምሰማውና አዳምጡን። እኛ እናስረዝም ምጥን ስብስብ ባደረገ ጥቂት ነገር ነው የምንነግራችሁ። እውነቱን ለመናገር ከኔ በኋላ የሚመጡ ሰዎች እንዲተባበሯችሁ በዛው አጋጣሚ ለምንላቸዋለሁ እንጂ እኔ አጭር ነገር ነው የምናገረው። አላንዛዛም። የዕለቱን ታሪክ በስፋት በጥልቀት በምላት ንባቡን አንበበን ትርጉሙን ተርጉመን ምስጢሩን ተንተነን ኃይለ ቃሉን አብራርተን ማታ በደንብ እንነግራችኋለን። አሁን ለንግሱ የሚመጥን እጥር ምጥን ሰብሰብ ያለ ለምን መጣን የሚለውን ሐሳብ ብቻ ለመናገር ነው የቆምኩት። ዛሬ አራት ወገኖችን እናከብራለን። አንድ ትናንትና ሹም ዛሬ ሹም ለዘላለም ሹም የነበረ ትናንት ንጉስ ዛሬ ንጉስ ለዘላለም ንጉስ የሆነ በፍጥረታት ሁሉ ነግሶ የሚኖር አባታችን እግዚአብሔር ዋናው ነጋሽ ረዳት ምክትል ሁለተኛ የሌለው ሁልጊዜ ብቸኛ ገዥ ሰጭ ነሽ በሁሉ ነገር የሚተካከለው የሌለ አባታችን እግዚአብሔር እናከብራለን። በሁለተኛ ደረጃ እግዚአብሔር ለሚሰራው ስራ መልእክተኛ ሆነው ጉዳይ ፈጻሚ ሆነው ሳያርፉ ሳያንቀላፉ ሳይተኙ ሳይራቡ ሳይጠሙ ሳያገቡ ሳይጋቡ ሳይዋለዱ ረቂቃን መላእክት እግዚአብሔር ሲልካቸው እስር ቤቱን ሰብረው እስር ቤት ተገኝተው እሳት የሚነድበት ቦታ ተገኝተው ወላፈኑን አብርደው በበረሃ ሲንከራተቱ የበረሃውን ቃጠሎ አብርደው እየተላኩ ሁሉም ቦታ እየተገኙ የሰው ልጅ ያገለገሉ ቅዱሳን መላእክት አሉ።